ለኔ ብሎ ተንከራቶ የሞተውን አባቴን ነው መሰለኝ። እሺ በቃ እኔ ፍቅር ብርሃን ወንድሜ እየሄድክ ነው እንዴ? አው አምሮብኛል በለው። አሁንማ በቃ የከተማውን ሴቶች ሊጨርሳቸው ነው ወንድሜ። ቀለድክ በቃ። ይሄንን ቀልደንም አቆየውን መድረክ አዘጋጅቼ ለህዝቡ ታደርሳለህ። አንተ እኮ ነው የምትቀልደው ወንድሜ። ምን የሚሉት ነው ምሳሌ መጋበዝ 5 ሰዓት መሄድ? ማርፈድ እንደማልወድ ታውቃለህ። በል ሰላም ዋል። በልሽ ወንድሜ። አንተም በዚህ ቡና ነገር ጋብዛት። ቀስ እያልክ ሂድ ወንድሜ፣ ደግሞ እንዳታረፍድባት። ቆምንበት ቦታ ቆሚያንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው ዩይ አንተን ካጣው ሞታለሁ። 1 አመት ነው የቀረን። እንደተመረቅን አገባሻለሁ። ሄሎ ወንድሜ። ሄሎ። አንተ በቃ ከሷ ጋር ስትሆን እኔን ረሳኸኛ? እየጠበቅኳት ነው? ምን ማለት ነው? እስካሁን አልመጣችም? አልመጣችም። ምናልባት የሆነ ችግር አጋጥሟት ሊሆን ይችላል። አንተ ያማል እንዴ? 5 ሰዓት እኮ ነው የወጣው። አሁን እኮ 10 ሰዓት ሆኗል። ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ ብርሃኔ ፍቅር አንዴ መጣው። እሺ እሺ አንቺማ ለኔ ሄሎ ወንድሜ። ክላስ አልገባህም? አቋርጬ ወጣሁ። ታውቃለህ ምንም መማር አልቻልኩም። ምናልባት ብርሃን ትላንት የቀረችው የሆነ ችግር አጋጥሟት ቢሆንስ? ያማል እንዴ? በቃ አቤት ስመጣ እንኖራለን። ማነው? አብርሽ። ብርሃን እንዴት ነህ? ትላንት ምን ነው በሰላም ነው? ብርሃን ምን ነው ፈልገህ ነበር እንዴ? አብርሽ ረስተሽ ነው ማለት ነው? እኔማ እኮ የመጀመሪያ ቀን ምሳ ትጋብዥኛለሽ ስላልኩሽ ያው መጥቼ እየጠበኩሽ ነበር። ወይኔ በእናትህ ይቅርታ አብርሽ። የሆነ ጉዳይ እኮ ገጥሞኝ እዛ ረፍጄ ጨርሼ ነው። ማርፈድ ብዙ ያሳጣል፣ ግን ደግሞ ከመቅረት ይሻላል። እየጠበኩሽ ነበር። በጣም ይቅርታ አብርሽ። ካዩሽ ጊዜ ጀምሮ ኧረ አብርሽ አትቀልድብኝ። እኔ እንደሱ አስበ ግለጽል። እሺ ይኸው በቃ ይኸው። ብርሃን ታውቂያለሽ፣ ገና የመጀመሪያ ቀን ስምሽ ውስጤን አሸነፉ። በዚህ ትንሽ ቀን ውስጥ የማስበው ስለ አንቺ ነው። ደግነትሽ ጭንቅላቴ ላይ ነግሷል። ግልጽነትሽ፣ ሰው አክባሪነትሽ ልቤ ላይ ታትሟል። ብርሃን አፍቅሬሻለሁ። አዎ አብርሽ ልክ ነህ። አሁን ሳታበዛ ሳትቀንስ ሄደ ንገራት። በሊድ ቻው ንገራት።
አብርሼ ብርሃን ደግሞ እየፈለኩሽ ነበር። ምን ነው አብርሼ? በሰላም የሆነ የምነግርሽ ነገር ነበር። እሺ አብርሼ፣ ግን አሁን አብሮኝ ሰው አለ ተዋወቀ። አይቼዋለሁ። ቆይ እሱ ጋር እመለሳለሁ። አብርሼ በስተግራ ከኩን ያለው ለጨዋታው ብዬ ነው። አብርሃም እባላለሁ። የሮሰን አብርሼ፣ እሱንም እንደ ጓደኛ ማየት ትችላለሽ። በጣም ወዶ ፍቅረኛዬ ነው። በልጅነቴ ድሮ አጥቻቸው አብርሽ ፍቅሬን ገለጽክለት? እሺ መስራች አሰማኝ። ለካ አይኔ ጋርዶኝ ፍቅረኛ እንዳላት ሳላስተውል ልቤ ለፍቅር ተመኛት። እንዴ ማለት ማነው ፍቅረኛ? የሮሰን እባላለሁ አለች። የሮሰን ብርሃን ላይ እየተጨቱባት እኮ ነው። አልገባኝም። ስቲፎ እንዴ አንቺ ስማማ፣ ብርሃን እኮ የፍቅር ጥያቄን ተቀበለች። ምን? አንተ ያማል እንዴ? ፍቅረኛ እኮ አለ። ቆይችን የመሰለች የመለኛ ልጅ ትለፍ ነው የምትለኝ? ቆይሻው ምን ልታረግ ነው? ሁለቱንም በተለያየ መንገድ አስኬዳቸዋል። ሳምሪን በፍቅር ብርሃንን በገንዘብ። እና ብርሃንን የቀረባት ለጥቅም ነው እያልከኝ ነው? የኔ ፍቅር ውጪ እየጠበቀችኝ ነው፣ መሄድ አለብኝ። ማናት? የአክስቴ ልጅ ናት። አብርሽ በቃ ተዘን፣ ደሞም እየመጣች ነው። በቃ እኔ ልሂድ። አብርሼ ምን ነበር ልትነግረኝ የነበረው? ይሄው አሁን ብቻዬን ነኝ። ንገረኝ። ምን መሰለሽ ብርሃን፣ አብርሼ እነግርሻለሁ ያልከኝን ንገረኛ። እሺ ብርሃን እነግርሻለሁ። ወይኔ እዙቤ እንዴት ነሽ? ይነሽ አብርሼ ተዋውቃት፣ ጓደኛዬ ናት። አብርሃም። ወይኔ ቀንጂት፣ ታዲያ ወዴት ልትሄጂ ነው? ወደ ካፌ ልሄድ ነው። እሺ አንዴ እዚህ ጋር ልሽው መጣውሽ። አብርሼ ግን ለምንድን ነው የማትነግረኝ? ዝም ብዬ እኮ ነው፣ ላስጨንቅሽ ብዬ ነው። ምንም የለም። ኡፍ አብርሽ ደግሞ በቃ እኔ ልመለስ። እሺ ብርሃን፣ ራስሽን ጠብቂ። ጊዜው ከፍቷል። በዙሪያሽ ያሉትን ሰዎች አስተውይ። እሺ አብርሽዬ፣ ባይ። እኔ ምንሽ ሱቤ ልታውቃችሁ ነው? ለግቢው አዲስ ነው ብታይ፣ እዚሁ ነው ያወቅኩት። እንደዚህ አይነት ሰዎች በጣም ንጹህ ናቸው። ለምን አታግባብኝ? ልክ እንደ ጓደኛ። አቤት ወዴት ባክሽ? ሂጂ ወደዛ። ታውቂኛለሽ እኮ። ወይኔ ሱባዬ፣ ኤቲኤምን ረሳሁት። መግቢያው ጋር ጠብቂኝ፣ መጣሁ። እሺ የኔዋ ብለኸኝ ነበረ፣ አሁን አልልቃለም ተሰበር። ውሸታም ሆንኩኔ፣ ውሸታም ለፍቅርሽ ውሸታም። ቆይ ምን እሺ ነው ይሄ? ትወና መቼ ነው የሚያበቃው? እንዴት ነበር? ወይኑ አልመጣችም እስካሁን? መጥቻለሁ። ቀጣዩ ዕቅድ ምንድን ነው?